የሚሰርፈኝ ጠፋ ማለት ነው። ውሸት ነው። አንድም ቀን አንቺ ተናግረሽ አታውቂም። አድናን የሳራን መሞት ሊያምን አልቻለም። ሚራ አንቺ ውሸታም ነሽ፣ መቼም እውነት ተናግረሽ አታውቂም፣ ስለዚህ ላምንሽ አልችልም ብሏታል። ሮቤልም ሚራን አታሎ ብሩን ሰርቆ ሊያመልጥ ሲል አድናን ይዞታል። ሉሃና ደግሞ የሳራን የእህቷን መምጣት እየተጠባበቀች ነው። አድናን መቼ ነው ሳራ የምትመጣ? መቼ ነው የምናያት? መቼ ነው ሳራ መታ የአንደኛ ሚዜ የምትሆንልኝ እያለችው ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ተከታተሉት። ሉሃና የዛሬው ክፍል ምን ይመስላል የሚለውን አብረን እናያለን። እንግዲህ በባለፈው ክፍል እንዳያችሁት አድናን ሚራና ሮቤልን አስሮ ሳራ የት ናት ያለች? ስለ ሳራ ንገሩኝ እያለ ሲጠይቃቸው ነበረ። እነሱም ስለ ሳራ አናውቅም፣ ሳራ የት እንዳለች አናውቅም፣ እኛ የሳራ ጠባቂ ነን እንዴ እያሉት ብዙ አንገላተውታል። ከዛ በኋላ አድናን ምንድን ነው ያደረገው? ሚራና ሮቤልን አግቶ አስሯቸው ሚራን በሮቤል እያስፈራራት ሮቤልን እገልብሻለሁ ካልተናገርሽ ሲላት ነበረ። በመጨረሻም እንግዲህ ሚራ በሮቤል ድርድር ስለማታውቅ ሮቤልን ስለምትወደው ስለምታፈቅረው ምንድነው ያደለችው? ሳራ ሙታለች፣ በህይወት የለችም፣ እውነቴን ነው አድናን ሙታለች፣ ሳራ በህይወት የለችም ብላ ትነግረዋለች። እንግዲህ አድናንም ሊያምናት አልቻለም። በፍጹም ሳራ አትሞትም፣ ውሸትሽን ነው፣ አንቺ መቼም እውነት ተናግረሽ አታውቂም፣ ስለዚህ ሳራ የት ናት? የት ነው ያደረጋችኋት? እያለ ሲጠይቃት ነበረ። እንግዲህ ሚራም እውነት አድናን እውነቴን ነው የምልህ ሳራ የለችም ሞታለች፣ ስለዚህ እባክህን እግሬን ፍታኝ እያለች ትማጸነው ነበረ። አድናንም በሳራ በሞት በጣም ተበሳጭቶ ደንግጦ ራሱን ስቶ ሚራንም ሮቤልንም ሳይፈታቸው እንግዲህ ወደ ቤቱ ይመለሳል። አሁን ለሉሃና ምን ብዬ ነው የምነግራት? ምንስ ነው ምላት? እያለ በጣም በጭንቀት ያስብ ነበረ። እንግዲህ ወደ ቤት ገብቶም ልንገራት አልንገራት እያለ ከራሱ ጋር ሲያወራ ነበር። ሉሃናም እንግዲህ አድናን መጣ ብላ ደስ ብሏት፣ አድናን ምን ነው ዛሬ ደስተኛ አይደለህም? እኔ ግን ደስ ብሎኛል፣ ምክንያቱም መርማሪ ፖሊሱ በቅርቡ ሳራን እንደሚያገኛትና ይዟት እንደሚመጣ ነግሮኛል፣ ስለዚህ ደስ ብሎኛል። አንተ ግን ፊት ላይ ደስታ አላይብህም፣ ተከፍተሃል ትለዋለች። እሱም እንግዲህ የሌለችን ሳራ እንዴት ነው አለች ብዬ የምነግርሽ? ሳራ ያንቺ የስር ሚዜ የምትሆነው የሞተችውን ሳራ እንዴት አድርገሽ ነው ሚዜሽ የምታደርጊያት? እያለ በውስጡ ከራሱ ጋር ሲያወራ ነበረ። እንግዲህ እሱ በጣም ተጨንቆ ሽንት ቤት ሁሉ ገብቶ ሳያስበው እንበው ይመጣበታል። ነስር ይነስረዋል። ለሉሃና መናገር ይከብደዋል። አሁን አልነግራትም ሊነግራት አስበው እንደገና አይ አሁንማ መንገር የለብኝም አረጋግቼ ተረጋግታ ነው መንገር ያለብኝ እያለ እንግዲህ ሲያስብ ነበረ። ሉሃናም እንግዲህ ስለ መርማሪ ፖሊሱ ትጠይቀዋለች። መርማሪ ፖሊሱ ምን ላይ ደረሰ? ምን አለ? ደውሎልህ ነበር ትለዋለች። እንግዲህ አድናንም አይ አልደወለልኝም፣ ግን የሆነ ፍንጭ ሲያገኝ እንደሚደውልልኝ ይነግሮኛል ይላታል ማለት ነው። በዚህ በኩል ደግሞ ሚራና ሮቤል እንደታሰሩ ናቸው፣ አልፈታቸውም። አድናን ምንም የሚያውቀው ነገር የለም። ሳራ ሞታለች ስላሉት ራሱ ደንግጦ የሚያደርገውንም የሚያስበውንም አያውቅም ነበረ። ስለዚህ ሮቤልና ሚራ እንደታሰሩ ነበር። ሮቤል ምንድን ነው የሚላት ለሚራ? አሁንም ከታሰሩበት ሳይፈቱ ከዛ ከጭንቅ ውስጥ እያሉ ሮቤል ስለ ብር ነበር የሚያስበው። ሚራ ሮቤል ካሁን በኋላ ብር ምንም አያደርግልንም፣ ከዚህ እንደምንም ብለን እንውጣና እንጥፋ፣ በቃ ሰርተን እንለወጣለን፣ ብር ብር አትበል ትለዋለች። ሮቤል ግን ምንድነው ያላት? ሳራ ሚራ ብር ያስፈልገናል፣ ባዶችን ወተን ምንድነው የምንሰራ? ስለዚህ ብሩን ያስፈልገናል፣ ብሩን ከያዝን በኋላ ከዚህ እንጠፋለን፣ አብረን የምናልመውን ህልማችን እውን ሆኖ አብረን እንኖራለን ይላታል። እንግዲህ እንደምንም ሮቤል ራሱን ከሞት ያተርፍና እጁን ይፈታና ሚራንም ይፈታታል ማለት ነው። እንግዲህ አሁንም ሮቤል ብሩን ካላመጣን ከቤት ሄደን ብሩን ካላመጣን
መጥፋት አንችልም። ያለ ብር ባዷችንን መሄድ የለብንም። ስለዚህ ብሩ ያለበትን ትነግሪኝና እኔ ከቤት ሂጄ አመጣዋለሁ፣ ከዛ በኋላ እንጠፋለን ይላታል። ሚራም ብር ብር ሲል ተናዳ ነበር። አሁንም ሉሃናን ታፈቅራታለህ ማለት ነው? አሁንም አንተ ብር ላይ ነህ ማለት ነው? እኔን አትወደኝም ማለት ነው? እኔ ነኝ አንተን ማመኔ ምናምን ስትለው ነበረ። እንግዲህ እንደምንም ብሎ ሮቤል ያሳምናታል ማለት ነው። ሚራም ግድ የለሽም ብሩ ያለበትን ንገሪኝና እኔ ሂጄ እንደምንም ብዬ ይዤው ልምጣ ብሩን፣ ከዛ በኋላ እንጠፋለን ይላታል ማለት ነው። እኔ እኮ አሁን የአንቺ ነሽ ህይወቴ፣ ከአንቺ ውጭ የማፈቅረው ነገር የለም። ሉሃና ከሆነች እንደ እህቷ መሞት ትችላለች። እኔ ከሉሃና ጋር ፍቅር አሁን አብቅቷል፣ ከሉሃና ጋር ፍቅር የለኝም ብሎ እንግዲህ ያሳምናትና ሚራም ብሩን ያለበትን ልትነግረው አንዴ ልንገረው አንዴ ያልንገረው እያለች ሁለት ሆድ ሁና ነበረ። እንደምንም ሆኖ ሲያሳምናት ነገረችው፣ ያለበትን ብሩ ያለበትን ነገረችው። ሮቤልም ብሩን ሊያመጣ እንግዲህ ወደ ቤት መግባት አለበት። ወደ ቤት ገባ። ወደ ቤት ሲገባ ሉሃናን ያገኛታል። ሉሃናን ሲያገኛት ምንድን ነው ያለው? ሉሃና እኔ ምንም የማውቀው ነገር የለኝም፣ እኔም አሁን ነው የሰማሁት ይላታል ማለት ነው። እንግዲህ ሉሃናም ግራ ተጋብቷት አድናን ያው ስለ ሳራ ስለ እህቷ መሞቷን ስላላወቀች ግራ ተጋብቷት ሮቤል ምንድን ነው የምትለው? አልገባኝም ምን እያልክ እንደሆነ። አሁን ደህና ሰላማችን አግኝተን ነበር ደግሞ መጣህ ትለዋለች ማለት ነው። ሮቤልም እንግዲህ አድናን አልነገራትም ማለት ነው። ራሴን በራሴ ላጋልጥ ነበር ማለት ነው ብሎት ይተነፍሳል ማለት ሮቤ አድናን ለሉሃና የሳራን የእህቷን መሞት አለመንገሩ ሮቤል ደስ ብሎታል ማለት ነው። እንግዲህ ሉሃናም ሮቤልን ምንድን ነው የሚነግረኝ? ምንድን ነው የተፈጠረው? ምን እያልክ እንደሆነ አልገባኝም ትለዋለች። ሉሃናም ገርሟታል። ምን እያወራ እንደሆነ አልገባትም። ከዛ በኋላ ሉሃናም ትገባና እንግዲህ አድናን ምንድን ነው የተፈጠረው? ምንድን ነው እየሆነ ያለው? ሮቤል አድናን አልነገረሽም እንዴ ብሎ አለኝ እኮ ምንድን ነው ትለዋለች። እንዴ ሮቤል ገባ እንዴ መጣ ይላታል ማለት ነው። አድናን አዎ የቤት ነው ያለው። እንግዲህ አድናንም እንዴት ሊመጣ ቻለ? ደግሞ ድፍረቱ ከቤት ይመጣል እንዴ ይሄ ውሻ፣ ይሄ ነፍሰ ገዳይ እያለ እንግዲህ በጣም ሲናደድ ነበረ። ሮቤልም እንግዲህ ብሩን ካገኘው ሚራን ትቻ ተጠፋለሁ፣ ሚራ እዚህ ጋር የኔና ያንቺ ነገር ያበቃል፣ ብሬን ይዤ ከአንቺ ጋር ተለይቼ ለብቼ ነው መኖር የምፈልገው፣ ሚራ አሁንም እያመንሽ ነው፣ በቃ እዚህ ላይ ቻው ልበልሽ እያለ እንግዲህ በውስጡ ያወራ ነበረ። እንግዲህ ሮቤል የሚፈልገው ብርና ብር ነው። ሚራ ይሄን ያክል እየወደደችው እያፈቀረችው ምንም ለሷ ቦታ የለውም። ስለዚህ ሮቤል ብር ነበር የሚፈልገው። ሚራ ግን አምናው አብሮኝ ይጠፋል ብላ ብሩ ያለበትን ቦታ ነግራው እንግዲህ ሮቤል ወደ ቤት ገብቷል። ብሩ ያለበትን ቦታም እንግዲህ አግኝቶ ሮቤል ልብሱን ወደ ሻንጣ እያስገባ ነበረ ሊጠፋ። እንግዲህ ሚራም ውጭ ላይ ሆና ሮቤል ቀረ ምን ሆኖ ነው እያለች ስትጨነቅ ነበረ። ከብዙ ከመጠበቋ የተነሳ ምንድን ነው ያለችው? ወይኔ ሮቤል ብሩን ይዞ ጠፋ ማለት ነው። አሁንም ሮቤል ከዳይ ማለት ነው። ቆይ ለምንድን ነው እኔ የተሸወድኩት? ድሮም ሮቤልን ማመን አልነበረብኝም፣ ብሩ ያለበትን መናገር አልነበረብኝም። ሮቤልን እያወቅኩት እንዴት እንደዚህ ይሸውደኛል እያለች እንግዲህ ትጨነቅ ነበር ማለት ነው። ምክንያቱም ሮቤል ያላት አንቺ እዚህ ጠብቂኝ፣ እኔ ሂጄ ብሩን ይዤ ልምጣ ነበር ያላት። እኔ ላምጣው አድናን አንተ ከገባህ ላያስወጣህ ይችላል፣ ባይሆን እኔ ከገባው እንኳን ጽንሱ እርጉዝ መሆኔን ስለሚያውቅ እና እርጉዝ ናት ብሎ ስለሚል እኔን ሊያስወጣኝ ይችላል። ስለዚህ አንተ እዚህ ጠብቀኝ ብለው ነበር ሮቤልን። ሮቤል ግን ያው እሱ ያቀደውን ነገር ስላቀደ ምንድን ነው ያለው? አይ ሚራ እኔ ሂጄ ብሩን ይዤ ልምጣ ብሎ እንግዲህ ገብቶ ብሩንም አግኝቶ ልብሶቹን እየሰበሰበ ነበረ። እንዳልኳችሁ በዚህ በኩል ደግሞ ሉሃና አድናንን ስትጠይቀው ነበረ። ከኔ የምደብቀው ነገር አለ እንዴ ትለዋለች። አይ ከአንቺ ምንም የምደብቀው ነገር የለም። ሮቤል እኮ ከሮቤል ጋር ጠዋት ተጣልተን ነበረ፣ እሱን ይሆናል አልነገረሽም እንዴ ያለሽ እንጂ ሌላ ምንም የተፈጠረ ነገር የለም ይላታል። እሷም እንግዲህ አድናንን አምናው አዎ የኔ ፍቅር ከኔ የምደብቀኝ እንደሌለ እኮ አውቃለሁ እያለች እንግዲህ አድናንን ታምነዋለች ማለት ነው። ያው አድናን በጭንቀት የተነሳ ይነስረዋል።
ፊቱ ይቀያየራል። ስለዚህ ነስሩን እንትን እየጠራረገችለት ነበር የነበረ። እንግዲህ ሉሃናም አምነዋለች አድናንን። እህቷን ሳራ ደግሞ በቅርብ እንደሚያገኝላት መርማሪ ፖሊሱም ምርመራውን ጨርሶ ፍንጭ ሲያገኝ እንደሚደውልለት ለሉሃና ነግሯታል ማለት ነው። ሉሃና የኔ ምስኪን አታውቅም እህቷ እንደሞተች፣ እህቷ በህይወት እንደሌለች ምንም የምታውቀው ነገር የላትም። እንዲያውም ምንድነው እሷ የምታስበው የሰርጌ እሷ ናት አንደኛ ሚዜ የምትሆነው። እሷ ስትመጣ እኮ ሰርጌ ሙሉ ይሆናል፣ ህይወቴ ይስተካከላል። እንዲሁም ስትመጣ በጣም ንክስ ነው ማረጋት። ለምንድን ነው እስካሁን የጠፋሽብኝ? ናፍቄሻለሁ እኮ ምን እንደሆነች ሁሉ እጠይቃታለሁ እያለች ነበር የምታስበው። እንግዲህ ሉሃና ምስኪን አላወቀችም እሷ የእህቷን መሞት። እንግዲህ አድናንም ሉሃና እንዳታውቅበት የፊቱ መቀያየር እንዳታውቅበት እንግዲህ ሉሃናን ሳሚኝ ይላታል። እሷም ደግሞ ለመሳም ነው ችግር የለውም ብላ ጉንጮን አንገቱን ትስመዋለች ማለት ነው። ከዛ በኋላ ወደ ሳሎን ይሄዳሉ። ሳሎን ይቀመጣሉ። እንግዲህ ሉሃናም እዚህ ምን እንድስም ነው ያመጣኸኝ ትለዋለች። እሱም አይ ዝም ብዬ እንጫወት ብዬ ነው ይላታል ማለት ነው። ከዛ ሉሃና እንግዲህ ስለ እህቷ መጠየቋን አታቆምም። ፖሊሱ ምን አለ፣ መርማሪው ምን አረ ደውሎልህ ነበር ትለዋለች። እሱም እንዳልደወለለት እና የሆነ ነገር ሲያገኝ ግን እንደሚደውልልኝ ነግሯታል ይላታል ማለት ነው። ነግሮኛል ይላታል። ከዛ በኋላ አድናንም እንግዲህ መቼስ ሉሃና እንዳታውቅበት ሉሃናን ለማስደሰት የማያደርገው ጥረት የለም። እንግዲህ ሊስማት ሲል ድንገት የስልክ ጥሪ ድምፅ ይሰማል ማለት ነው። ምን መሰላችሁ? ይሄ የስልክ ጥሪ ድምፅ ሮቤል ቦርሳውን ብሩን የያዘውን ቦርሳ ይዞ ልብሱን ሰብስቦ በቦርሳ አድርጎ ብሩንም ይዞ ሊወጣ ሲል ድንገት ሉሃናና አድናን ወደ ሳሎን ሲመጡ ይሰማቸውና በመጋረጃው ይደበቃል ማለት ነው። በመጋረጃው ሲደበቅ እንግዲህ እነሱ አላዩትም። ከዛ እነሱም ሳሎን ተቀምጠው ሊነሱ አልቻሉም። እንግዲህ ሉሃናና አድናን የሚያወሩትን ሮቤል ይሰማ ነበር። አሁንም አድናን ሉሃናን ሊስማት ሲል እንግዲህ የሮቤል ስልክ ይጮሃል ማለት ነው። ሚራ ለሮቤል ትደውልለታለች። የሮቤል ስልክ ደግሞ ይጮሃል። ያንን የስልክ ድምፅ አድናን ይሰማል። ከዛ በኋላ ሉሃናንም ሳይስማት እንግዲህ ቀጥታ ወደ መጋረጃው ነው አድናን ያመራ። ወደ መጋረጃው ሲሄድ ያገኘው ሮቤልን ነው። ሮቤል ብሩንና ልብሱን እንደያዘ እንግዲህ ከአድናን ጋር ተገናኝተዋል ማለት ነው። ስለዚህ አድናንም ይሄንን ይዘ ወዴት ልትጠፋ ነበር? ወዴት ልታመልጥ ነበር? ተገኝተሃል፣ ተይዘሃል። አሁን የምትሄድበትም የምታመልጥበትም ነገር የለም ብሎታል። እንግዲህ ብሩ በአንድም በተዘዋዋሪ መንገድ ለአድናን ደርሷል ማለት ነው። ያ ቤቱን ሽጠው ሊጠፉ የነበሩት ሚራና ሮቤል ዛሬ ይሄ ብር በአድናን እጅ ገብቷል ማለት ነው። እንግዲህ ቤተሰቦች የዛሬው ሉሃና ድራማ ይህንን ይመስል ነበረ። በቀጣይ ክፍል ደግሞ ይዤላችሁ እመጣለሁ። እስከዛው ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሸር ላይክ አድርጉ። በሚቀጥለው ክፍል እስከምንገናኝ እስከዛው መልካም ጊዜ